ሰላም ጤና ይስጥልኝ እንደምን አላችሁ ውድ የአዲስ አበባ ቱር ቤተሰቦች፣ ዛሬም በአዲስ ቪዲዮ ተመልሰናል። የዛሬው ቪዲዮአችን የሚሆነው ደግሞ እዚህ አትላስ አካባቢ ላይ እየተሰሩ ያሉ እንዲሁም የተሰሩ ፕሮጀክቶችን የምንመለከት ይሆናል። በትላንትናው ቪዲዮአችን የ22ን የኮሊደር ፕሮጀክት አሳይቻችሁ ነበር። እሱን ያልተመለከታችሁ ካላችሁ ቻናሌ ውስጥ አለ፣ ገብታችሁ መመልከት ትችላላችሁ። ይህንን ቪዲዮ ላይክ በማድረግ ጀምሩ፣ እንዲሁም ለሌሎች እንዲደርስ ሼር በማድረግ ከዚህ በተጨማሪ ደግሞ ለዚህ ቻናል አዲስ የሆናችሁ ካላችሁ ሰብስክራይብ በማድረግ ቤተሰብ መሆናችሁን አትርሱ። ወደ ቪዲዮ እንግባ። እንግዲህ አትላስ አካባቢ እየተገነቡ ያሉ ፕላዛዎች አሉ። እንዲሁም ከዛ በተጨማሪ ደግሞ የአዞዎች ፓርክም ይገኛል። እዚህ አትላስ አካባቢ እንግዲህ በርከት ያሉ ፕሮጀክቶች ናቸው እየተሰሩ የሚገኙት። ከወደ ኋላችን ደግሞ አለ የፒኮክ ፓርክ፣ እንዲሁም ደግሞ የሪቨርሳይዱም አለ። ይሄ የምትመለከቱት የአዞቹ ፓርክ ነው። አሁን ቁጥራቸው ጨምሯል። አዞቹ በርከት እያሉ ነው የሚገኙት። እንደምትመለከቱት እንግዲህ አዲስ አበባ ውስጥ የመጀመሪያዎቹ አዞዎች ነው የሚሆኑት። ከዚህ በፊት ሌላ ቦታ ላይ አይተን የማናውቀው እንዲሁም በአርባ ምንጭ ምናምን የተመለከትናቸው አሉ። ይሄ የምትመለከቱት ድልድይ ደግሞ ከወሎ ሰፈር ወደ ኡራኤል የሚወስድ መንገድ አለ። እሱን በግራ በኩል ወደ ፒኮክ ፓርክ የሚወስድ ድልድይ ነው። ይሄ ከላይ ከእንጦጦ ጀምሮ የሚመጣው የሪቨርሳይድ ፕሮጀክት እዚህ ጋር ነው መገባደጃው የሚሆነው። እዚህ ፕሮጀክቱ ሪቨርሳይዱ እዚህ ጋር ያቆማል እንጂ ወንዙ ይቀጥላል ወደ ታች። ወደፊትም ይሄን ተከትሎ የሚሰሩ ፕሮጀክቶች አሉ። ለአሁን ላይ ግን እዚህ ጋር ነው የቆመው። መጨረሻው እዚህ ነው። ከላይ ከእንጦጦ ጀምሮ መቀጠያ አድርጎ የሚመጣው በዚህ በጊዮን አድርጎ የሚመጣው መጨረሻ ላይ የምናገኘው ሪቨርሳይድ ፕሮጀክት ይሄንኛው ነው። ይሄ በስተግራ በኩል የምትመለከቱት አጥር ደግሞ የፒኮክ ፓርክ አጥር ነው። እሱ ውስጡም ደግሞ በርከት ያሉ ስራዎች እየተከናወኑ ይገኛሉ። እንዲሁም ካፌና ሬስቶራንት፣ ከዛ በተጨማሪ ደግሞ ፕላዛም እየተገነባለት ይገኛል። ይህ አካባቢ እንግዲህ የወደፊቱ የቱሪስቶች መናኸሪያ የሚሆን ቦታ ነው። በዛ በላይ በኩል የኩሪፍቱ ዋተር ፓርክም አለ። እንዲሁም ደግሞ እዚህ ጋር የፒኮክ ፓርክም አለ። ከዛ በተጨማሪ ደግሞ የአርቲፊሻል ሌክም ግንባታ በላይ ባለፈው ከዚህ በፊት በነበረው ቪዲዮ አሳይቻችሁ ነበር እና እዚያ አካባቢ ላይ በጣም በርከት ያሉ ፕሮጀክቶች እየተከናወኑ ነው። አንዳንዶቹም የተጠናቀቁም አሉ። ይሄ የፒኮክ አሁን የሪቨርሳይድ አሁን የምንሄድበት እሱ ተጠናቋል። በዚህ ፊት ለፊት ላይ የምትመለከቷቸው ሁለት ደግሞ ህንፃዎች እነሱ ደግሞ የካፌና የሬስቶራንት ናቸው። ማማስ ኪችን እና ጫካ ኮፊ የያዟቸው ቦታዎች ናቸው። እነሱም በቅርቡ ስራ የሚጀምሩ ነው የሚሆነው። በእነሱ በጀርባ ላይም ደግሞ የኤሌክትሪክ ቻርጅ ቦታ አለ። እንዲሁም ደግሞ ወደ ላይ ከፍ ብሎ ደግሞ መንትያ ህንጾች ግንባታ እየተከናወነ ይገኛል። ከ18 ፎቅ በላይ የሚሆን ነው ያህንኛው ግንባታ እየተካሄደ የሚገኘው። እሱን ሌላ ጊዜ ማስጎበኛቸው ይሆናል። አሁን ግን ይሄን ከዚህ ከጫፉ ጋር ተነስተን ላይ ድረስ እናያለን። የኤሌክትሪክ ቻርጅ ያለበትን እንዲሁም የማማስ ኪችን እና የጫካ ኮፊ ሬስቶራንት የተከራዩበትን እንዲሁም ደግሞ የአዞቹን ፓርክ አሁን በርከት ብሏል አዞቹ። እነሱንም የምንመለከት ነው የሚሆነው። ቪዲዮን ላይክ እያደረጋችሁ ተከታተሉ፣ እንዲሁም ለሌሎች እንዲደርስ ሼር በማድረግ ከዛ በተጨማሪ ደግሞ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን አትርሱ። እንዲሁም ማየት ወይም መጎብኘት የምትፈልጓቸው ቦታዎች ካሉ ኮመንት ላይ አስቀምጡልኝ። እኔ በተቻለኝ አቅም ቪዲዮ ለመስራት ሞክራለሁ። ቪዲዮን ተከታተሉ። ይህ እንግዲህ የምትመለከቱት የጫካ ኮፊ የያዘው ቦታ ነው። እሱም በቅርቡ ስራ ይጀምራል ካሚንግሱን ብለው እነሱም ለጥፈዋል። ይህ ደግሞ ከሱ ጀርባ ላይ የሚገኝ በርከት ያሉ የኤሌክትሪክ ቻርጅ ማረጊያዎች ናቸው። እንግዲህ በቁጥራቸው በርከት ያሉ ናቸው። ብዙ ኤሌክትሪክ መኪኖችን በአንዴ
ቻርጅ ማድረግ የሚችሉ ነው። ይህ የምትመለከቱት አስፓልት ከወሎ ሰፈር ወደ ኡራኤል የሚወስደው አስፓልት ነው። ይህ ፊት ለፊት ላይ የምትመለከቱት ደግሞ እንደ ፕላዛ ነገሩ ነው። በውስጡም በርከት ያሉ ነገሮችን ማስተናገድ የሚችል እንዲሁም ሱቆችን፣ ሬስቶራንቶችን፣ መዝናኛ ቦታዎችን ለሚሆን ቦታ ነው። ይሄ በዛ በፊት ለፊት በኩል የሪቨር ሳይዱን ነው የሚያሳየው። እንዲሁም በዛኛው በኩል ደግሞ ተሻግራችሁ ስትሄዱ የፒኮክ ፓርክ እና የአዞዎቹ ያሉበት ፓርክ ጋር ነው የምታገኙት። ይህ አካባቢ እንግዲህ በፍጥነት ግንባታው እየተከናወነ ነው የሚገኘው። እዚህ አካባቢ እንግዲህ በርከት ያሉ ካፌና ሬስቶራንቶች እንዲሁም የተለያዩ ሱቆች ቦታ በፍጥነት ኪራይ እየወሰዱ እንዲሁም እየገዙ ነው የሚገኙት። ምክንያቱም ቦታው እጅግ በጣም የመዝናኛና የቱሪስቶች መስህብ የሆነ ያለ ቦታ ነው። በተለይ ከኩሪፍቱ ዋተር ፓርክ መገንባት ጋር ተያይዞ እንዲሁም ደግሞ የፒኮክ ፓርክ መታደሱን አስመልክቶ ከዛ በተጨማሪ ደግሞ የሪቨር ሳይድ ፓርኮቹም ግንባታቸው በፍጥነት እየተከናወነ ስላለ ወደፊት እጅግ የቱሪስቶች መናኸሪያ የሆነ ቦታ የሚባል ነው እና በርከት ያሉ እንቅስቃሴዎች የሚኖሩበት ቦታ ስለሆነ በርከት ያሉ ካፌና ሬስቶራንቶች እንዲሁም የቢዝነስ ስራ የሚሰራበት ቦታ ነው እና እናንተም እንደዚህ አይነት እድሎች ብትጠቀሙባቸው እላለሁ። በርከት ያሉ እንደምትመለከቷቸው በርከት ያሉ ሬስቶራንቶችም እዚህ ቦታውን ተከራይተው ይገኛሉ። ቪዲዮውን እስከ መጨረሻው ድረስ መከታተላችሁን አትርሱ። ቪዲዮ ይቀጥላል፣ ገና ነው እና ለዚህ ቻናል አዲስ የሆናችሁ ካላችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እላለሁ። እንደዚሁ እንደዛሬው የተለያዩ በርከት ያሉ ስለ አዲስ አበባ የሚከናወኑ ፕሮጀክቶች እንዲሁም ደግሞ ፓርኮችን፣ የኮሊደር ልማቶችን የምንጎበኝ ነው የሚሆነው በዚህ ቻናል። ያም እነዛ ቪዲዮዎች እንዲደርሷችሁ ሰብስክራይብ በማድረግ ቤተሰብ መሆናችሁን አትርሱ። ቪዲዮውንም ላይክ በማድረግ እንዲሁም ደግሞ ለሌሎች እንዲደርስ ሼር ማድረጋችሁንም አትዘንጉ እላለሁ። ቪዲዮውን እስከ መጨረሻው ድረስ ተከታተሉት። መልካም ቆይታ። አመሰግናለሁ።